ሰላም እንዴት ናችሁ ተማሪዎች? ይህ የ10ኛ ክፍል ጂኦግራፊ ዩኒት 6 የመጨረሻው ሌሰናችን ይሆናል። ኢንዲጂነስ ኖሌጅ ኢን ኮንዘርቬሽን ኦፍ ናቹራል ሪሶርስስ ኢን አፍሪካ የሚል ነው የሚሆነው። አገር በቀል እውቀቶች በተፈጥሮ ሀብት በቃዎች በኩል ላይ ያለውን አስተዋጽኦ የምናይበት ነው የሚሆነው። እንግዲህ በዚህ አገር በቀል እውቀቶች ላይ በዋናነት የሚጠበቀው the end of this section you will be able to appreciate the role of indigenous knowledge in the conservation of natural resources. So appreciate ማድረግ ማድነቅ የአገር በቀል እውቀቶች ምን ያህል በተፈጥሮ ሀብቱ አጠባበቅ ላይ ናቹራል ሪሶርስ ላይ ምን ያህል አስተዋጽኦ እንዳደረገ እየተታወቁ ይህን አፕሪሺየት ማድረግ ትጀምራላችሁ ማለት ነው። እንግዲህ ኢንዲጂነስ ኖሌጅ ምን ማለት ነው? አገር በቀል እውቀት ስንል ምን ማለታችን ነው? It is the skills, knowledge and philosophies that local communities develop over time through their interactions with the environment. ስለዚህ አጠቃላይ አንድ ማህበረሰብ በህይወቱ በልምዱ በሂደት በዘመናት ውስጥ የሚያገኘው እውቀት ክህሎት ወይም ፍልስፍናው ሊሆን ይችላል። ስለዚህ አንድ አካባቢ ሎካል የሆነ ኮሚኒቲ በዛ መልኩ የሚያገኘው እውቀትን በሂደት በተሞክሮ በህይወት ዘመኑ የሚያፈራው እውቀት ኢንዲጂነስ ኖሌጅ ልንለው እንችላለን ማለት ነው። ከአካባቢው ጋር ኢንተራክት በማድረግ አካባቢውን በማየት ነው እንግዲህ እውቀቱን ዴቨሎፕ የሚያደርገው ማለት ነው። ኢትስ ኦልሶ ናውን አስ ትራዲሽናል ኖሌጅም ይባላል። ኢንዲጂነስ ወይም ሀገር በቀል በአማርኛው ሀገር በቀል እውቀት ኢንዲጂነስ ኖሌጅ፣ ትራዲሽናል ኖሌጅ፣ ሎካል ኖሌጅ ኦር ትራዲሽናል ኢኮሎጂካል ኖሌጅ ልንለው እንችላለን ማለት ነው። እነዚህ ስሞች ኢኩቫለንት ናቸው ማለት ነው። accumulated knowledge passed down through generations often orally እንግዲህ እንደዚህ አይነት እውቀቶች በስነ ቃል በቃል የሚተላለፉ ናቸው ከትውልድ ትውልድ ማለት ነው። እነዚህ ነው እንግዲህ ኢንዲጂነስ ኖሌጅ የምንላቸው። what is the role of these indigenous or traditional knowledges in Africa? በአፍሪካ ምን ሮል ነው ያለው? ይሄ ምን አስተዋጽኦ አለው የሀገር በቀል እውቀት or indigenous knowledge የምንለው? African communities rely on biodiversity for food, shelter and medicine. እንግዲህ የአፍሪካ ማህበረሰብ or ህዝብ ኮሚኒቲው ዲፔንድ ሆነው ለምግቡ፣ ለመጠለያው፣ ለመድኃኒቱ በእነዚህ በባዮዳይቨርሲቲ ላይ ነው ማለት ነው። the heavy reliance on plant medicine in Africa is attributed to their local availability. እንግዲህ የአፍሪካ በዋናነት እንዳልኳችሁ ምግቡን፣ መድኃኒቱን፣ ሸልተር መታገኝ ዲፔንድ የሆነው እነዚህ ላይ ነው። መድኃኒትን መውሰድ ይቻላል። the heavy reliance on plant medicine in Africa is attributed to their local availability. ለምንድን ነው? አቬለብል ስለሆኑ በቀላሉ አካባቢያቸው ላይ ስለሚገኝ ፕራይሳቸውም ሎ ስለሆነ ሎካል ኮሚኒቲውም ደግሞ አክሰፕተብል ከሆኑ አክሴፕታንስ ያገኙ ስለሆኑና እንዲሁም በሌላ ጎኑ ደግሞ በየአካባቢው የሄልዝ ኬር ሴንተሮች number of those health centers are become low and professional medical professionals በተለይ በገጠር አካባቢ እነዚህ አነስተኛ በመሆናቸው ያላቸው አማራጭ they depend or rely on those plant medicines. ስለዚህ በፕላንት ሜዲሲን ላይ ነው ማለት ነው ጥገኛ የሆነ አንዱ ሮል የአገር በቀል እውቀት ምንድን ነው ማለት ነው? ማህበረሰቡ የአገር በቀል የሆነ መድኃኒቶችን መጠቀም ነው ለምሳሌ መውሰድ የሚቻለው። ሌላው this indigenous knowledge plays a crucial role in conserving natural resources and managing environmental degradations. ስለዚህ ለመድኃኒት ብቻ አይደለም ለናቹራል ሪሶርስን ማኔጅ ለማድረግ ኢንቫይሮንመንቱን ከዲግራዴሽን ፕሮቴክት ለማድረግ they use the indigenous knowledge በተለያየ አካባቢ የተለያየ ኢንዲጂነስ ኖሌጅ እውቀቶች አሉ አካባቢያቸውን የሚጠብቁበት። አንዳንድ አካባቢ ለምሳሌ ዛፎች ሙሉ ከመቁረጥ ይልቅ ምን ያደርጋሉ? ለእርሻ ሲፈልጉት
ቅርንጫፎቹን ብቻ የሚቆርጡበት። ይህ እንግዲህ የራሳቸው አካባቢያቸውን የሚጠብቁበት ዘዴ ነው። የኮንሶን ማህበረሰብ በእኛ መውሰድ እንችላለን። ይሄ አንድ ትራዲሽናል ኖሌጅ ራሳቸው ናቸው አስተምረናቸው አይደለም። ራሳቸው በባህላቸው ያሳደጉት ነው። ይሄ ኢንዲጂነስ ኖሌጅ ልንለው እንችላለን ማለት ነው። የተለያዩ መድኃኒቶችን መጠቀም ሊሆን ይችላል። አሁን ዋናው እዚህ ናቹራል ኮንዘርቬሽን ስለሆነ ውሃን የሚቆጣጠሩበት የተለያየ ውሃን ለምሳሌ ለመቆጣጠር ሪሶርሱን በበረሃ አካባቢ አሸዋ ውስጥ ውሃው እንዲቀር የማድረግ ስራ ሊሰሩ ይችላሉ። ይህ እንግዲህ ያሳደጉት ነው በባህላቸው ማለት ነው። ይሄ እንግዲህ በዚህ ልክ ሊያገለግል ይችላል ማለት ነው። ይሄ ኢንዲጂነስ ኖሌጅ ሄልፕስ ኢን ሰስተነብል ዩዝ ኦፍ ናቹራል ሶርስ። ኢንዲጂነስ ኖሌጅ ለዚህ ለሰስተነብል ለሆነ ናቹራል ሶርስ አጠቃቀም እጅግ ወሳኝ ነው ማለት ነው። ለምሳሌ የቴሶ ኮሚኒቲን ኬንያ መውሰድ ይቻላል። This community protects sacred places, flora, fauna and water resources using indigenous practices በአፍሪካ የኬንያን የቴሶ ኮሚኒቲ መውሰድ ይቻላል። በጣም የእምነት ቦታዎች ኖሩ እነዚህ ሳክሪድ ፕሌስ የምንላቸውን ፍሎራ እና ፎና የሚገኙበትን ሪሶርሶችን በራሳቸው ኢንዲጂነስ በሆነ ፕራክቲሳቸው ነው ኖሌጅ ነው ፕሮቴክት የሚያደርጉት ማለት ነው። These practices have been effective in conserving biodiversity and managing natural resources sustainably. እነዚህ ሀገር በቀል እውቀቶች የአካባቢውን ሰስተኔብል በሆነ መልኩ ሪሶርስን ለመጠቀም የራሳቸውን አስተዋጽኦ በማድረግ ከፍተኛ አስተዋጽኦ አላቸው ማለት ነው። እንግዲህ ተማሪዎች እንግዲህ በእናንተ አካባቢም በየራሳችን ብናይ ሰዎች ከአካባቢያቸው በሚገኝ ነገር መድኃኒት ብዙ ነገር የሚጠቀሙት አለ። መድኃኒት ቤት ወር ሐኪም ቤት ሳይሄዱ ራሳቸው በአካባቢያቸው ከሚገኝ ነገር ሎካል ኖሌጅን በመጠቀም ሕክምና ይወስዳሉ፣ አካባቢያቸውን ይጠብቃሉ። ያ እንግዲህ ይሄ የኢንዲጂነስ ኖሌጅ ቫሊዩ ነው ማለት ነው። እንግዲህ ተማሪዎች በቀጣይ ዩኒት 7 እስከምንገናኝ ደህና ቆዩኝ።